እቺ 30 40 50 60 ዓመት ለምን ቆያት? ቢበዛ 70 80 ምን ቆይባት? ከዛ በኋላ አጥንት ማይጸናበት፣ ጉልበት ማይራመድበት፣ ጥርስ ማያኝክበት ምድር ዞረን አይተን ለካ እውነት ነው ሶሎሞን ከንቱ ያለው እውነት ነው ብለን ምንልበት እድሜ አለ። እና እቺን ህይወት በቃ እንደዚህ ነው። ታውቃላችሁ አይደለ? 80 ዓመት እዚህ ምድር ላይ ስትኖር 90 ዓመት ስትኖር ኖርክ እንደማይባል። አንደኛ 80 ዓመት ስትኖሩ ማወቅ ያለባችሁ የኖራችሁት ቀን ላይ ብቻ መሆኑን ማወቅ። ማታ ተኝተን ነው የምንኖር። ከ24ቱ ሰዓት 12ቱ የምሽቱ ሰዓት እንደሚገባ ማንሰራበት፣ እንደሚገባ ማንኖርበት፣ በእንቅልፍ የሚያልፍ ነው። መሞትና አለመሞትን ሳታቅ ተኝተ አብዛኞቹ ደግሞ መኝታዎቻችን መያዣ መጨበጫ የሌለው ህልምና ቅዠት እያየን ያለፍንበት ነው። ስለዚህ 40 ዓመት ነው የኖርከው ማለት ነው። 80 ዓመት ብትኖር በደንብ ቀን ላይ ትንሽ እንትን ብሎ ከሱም ላይ ደግሞ ማሰብ ያለብህ ከአንደኛ ክፍል እስከ ስንተኛ ክፍል ስትማር በትምህርት ቤት ነው የጨረስከው። ትሄዳለህ፣ መተህ የእናትን እንጀራ ትበላለህ። ቤተሰብ ላይ ነው በቃ ጥገኛ ሆነ ኑሮ አይበላው። ከዛ በኋላ ደግሞ ወደ ግብ ከቤተሰብ ትወጣና ወደ ሙያ ትሰማራለህ ወይ ወደ ቀለም ትሰማራለህ። በቃ እንደዚህ እኮ ነው። ትግል ነው የወደፊት ህይወትን ወይ በቀለም ወይ በቢዝነስ ዓለም ለማሰማራት የሆነ መስመር ለማስያዝ መከራ ስትበላ እድሜ እየሄደ ነው ማወቅ ያለብህ። እየሄደ ነው። እሱን ጨርሰህ እስቲ ቆይ ብለህ ስትረጋጋ ልጅቷን ስትፈልግ ምናምን ስትል የሚሄዱ ጊዜያቶች አሉ። ገና ከእሷ ጋር ተጋብተህ እስክትላመዱ ቤቱ መልክ እስኪይዝ አንተ ከሌላ ቦታ እሷ ከሌላ ቦታ ነው የመጣችሁት። ማርስና ጁፒተር አንድ ቤት ውስጥ ገብተው እሱን ለማረቅ 5 ዓመት መከራ ትበላለህ። የመጀመሪያው 5 ዓመት ግራ የሚገባ መስመር ማይዝልህ፣ 2 አመሎች አንድ ላይ ለመሄድ ስቃይ የሚበሉበት፣ 2 ተቃራኒ ጾታዎች አንድ ሐሳብ ለማሰብ ስቃይ የሚበሉበት 5 ዓመታት። ይህን እያልክ ደግሞ ገና መኖር ጀምር ስትል የሚኖር ልጅ ይመጣል። ጭራሽ እሱ አኑረኝ ይላል። እኔ እስከ ገና ልኖር ምንም ማድረግ አልችልም፣ ጸልዬ አልመጣሁም፣ ራስን ያሳድገኛል ይላል። ህግም ያስገድዳል። ከሱ ጋር ስትታገል ጨዋታ እንዳማረ ኳስ ጨዋታ ያምራል የለም እያለስ እየሄደ ነው። ባይዘው እየቆጠረ ነው። 80 ዓመት ብትኖር እኮ ነው 40 ነው በቀን ያለ እሷኑ ነው ሼር እያደረክ ያለው እያልክ ኖር። በቃ ለዚህ ነው ቸርች የመጣ ነው። ኢየሱስ ሃሌሉያ የኔ ጌታ። ለዚህ ነው አየህ ከዚች አጭርና መከራን ከበዛባት ህይወት ባሻገር ነው የትንሳኤው ጥቅም፣ የትንሳኤው ህይወት። ኢየሱስ ከሙታን ተነስቷል። ስለዚህ የአጭር ጊዜ ተስፋ በጣም ለተወሰነች እድሜ 80 ዓመት ያውም እየተንቆሻቆሽን 80 ዓመት ያውም ጋርና ስቃይ እየበዛብን ትግል መከራ እየበዛብን እንኳን ከጌታ ጋር ሳትሆን ከጌታ ጋር ሆነ ህይወት ከባድ ነው። በዚህ ውስጥ እያለፍን ላለች ህይወት አይደለም። ኢየሱስ ካልተነሳ ምስኪኖች ነን። ለዚህች ህይወት ብቻ ከሆነ ኢየሱስን ያመናችሁት ምስኪኖች ናችሁ ይላል። ንባቡ ምን ይላል? በዚህች ህይወት እንዴት እንዳሳነሳት ታያለህ።